በቻምፒየንስ ሊግ የ16 ዙር የውድድር መድረክ ትልልቆቹን ከውድድር ገና በጊዜ በማሰናበት ተጠናቀቀ። ማክሰኞ ምሽት የመጀመሪያው የጥሎ ማለፍ ተፋላሚ ቡድኖች ወደ ቀጣዩ ዙር የሚያልፉበትን ትኬት ቆርጠዋል። በሊጉ ምዕራፍ ከመጀመሪያ እስከ 8ኛ ያለውን ደረጃ ይዘው ያጠናቀቁ ቡድኖች በቀጥታ ወደ 16 ዙር ሲቀላቀሉ፣ ከ9ኛ እስከ 24ኛ ያለውን ደረጃ ይዘው ያጠናቀቁ ክለቦች ግን የቻምፒየንስ ሊግ ተሳትፏቸውን ለማለምለም የደርሶ መልስ ጨዋታዎችን እንዲያደርጉ ተገደዋል። እንደ ዋንጫው ባለቤት ፓሪስ ሴን ጀርመን እና የ15 ጊዜ የቻምፒየንስ ሊግ ሻምፒዮኑ ሪያል ማድሪድ ያሉ ታላላቅ ክለቦች ሳይቀሩ ራሳቸውን በጥሎ ማለፍ ማጣሪያ ውስጥ አግኝተዋል። ይህም በአውሮፓ ቀዳሚ የክለቦች ውድድር ላይ ሳይታሰብ በሁለት ጨዋታዎች ብቻ የመሰናበት ስጋት ጋር እንዲጋፈጡ አድርጓቸዋል። የጥሎ ማለፍ ጨዋታዎች ከቀይ ካርድና ድንቅ ግቦች ጀምሮ እስከ አስደናቂ ካምባክ ታሪኮችን እና ያልተጠበቁ ውጤቶች ድረስ ሁሉንም ነገር አስተናግደዋል። አርሰናል በሊጉ ምዕራፍ አስደናቂ ብቃት በማሳየት በ8 ጨዋታዎች 8ቱንም በማሸነፍ በ24 ነጥብ የሰንጠረዡ አናት ላይ ሆኖ ያለፈ ክለብ ሲሆን፣ በዚህ የውድድሩ አዲስ ቅርጽ አርሰናል ምንም ሳይሸነፍ የሊግ ምዕራፍ ጨዋታዎችን ያጠናቀቀ የመጀመሪያውና ብቸኛው ቡድን ሆኗል። ባየር ሙኒክ በ8 ጨዋታዎች 7ቱን በማሸነፍ በሁለተኛ ደረጃ ላይ ተቀምጦ ነበር። ብቸኛ ሽንፈቱም የገጠመው በህዳር ወር ከአርሰናል ጋር ባደረገው ጨዋታ ነበር። በሊጉ ምዕራፍ ቅደም ተከተል 3ኛና 4ኛ ደረጃን የያዙት ሊቨርፑል እና ቶተንሃም ሆትስፐርስ ከምርጥ 8 ቡድኖች መካከል ያልተጠበቁ ነበሩ። ሁለቱም ክለቦች በሀገራቸው አስቸጋሪ ጊዜ እያሳለፉ ቢሆንም በአውሮፓ መድረክ ግን ድንቅ ብቃት ማሳየት ችለዋል። በተለይም ቶተንሃም በሀገር ውስጥ ሊግ 16ኛ ደረጃ ላይ እያለ እንደ ባርሴሎና፣ ሪያል ማድሪድ እና ፒኤስጂ ያሉ ታላላቅ ቡድኖችን አልፎ በምርጥ አራት ውስጥ መጠናቀቁ ማንም ያልጠበቀው አስደናቂ ነበር። በሊጉ ምዕራፍ ደረጃ ሰንጠረዥ በመቀጠል የተቀመጡት አራቱ ክለቦች ባርሴሎና፣ ቸልሲ፣ ስፖርቲንግ እና ማንቸስተር ሲቲ እያንዳንዳቸው 16 ነጥቦችን በመሰብሰብ በቀጥታ ወደ 16ቱ ዙር ለማለፍ በቅተዋል። ማንቸስተር ሲቲ የመጨረሻው የሊግ ምዕራፍ ጨዋታ ላይ ሪያል ማድሪድ በቤኔፊካ ድንገተኛ ሽንፈት በገጠመው ምክንያት የመጨረሻውን 8ኛ ደረጃ ይዞ በማጠናቀቅ ለማለፍ ችሏል። በጥሎ ማለፍ ጨዋታዎች አትሌቲኮ ማድሪድ ከጥሎ ማለፍ ማጣሪያው ወደ 16ቱ ዙር ማለፉን ያረጋገጠ የመጀመሪያው ቡድን ነው። የዲያጎ ሲሞኒ ልጆች በሜትሮፖሊታኑ ስታዲየም ከክለብ ብሩጅ ጋር በነበራቸው የሁለተኛ ዙር የመልስ ጨዋታ 4-1 በሆነ ውጤት በድምር ውጤት 7-4 ድል በመቀናጀት የቻምፒየንስ ሊግ ጉዟቸውን እንዲቀጥል አድርገዋል። ባየር ሊቨርኩሰን ከኦሎምፒያኮስ ጋር ያደረጉት ያለ ጎል 0-0 የተጠናቀቀ ጨዋታ እንደ አትሌቲኮ ጨዋታ አስደሳች ባይሆንም የጀርመኑ ታላቅ ክለብ ወደ ቀጣዩ ዙር ለመሸጋገር በቂ ነበር። ይህም በመጀመሪያው ዙር ያገኘው የ2-0 ድል ውጤት በቂ ሆኖ አግኝቶታል። የ2023 እና የ2025 የውድድሩ የፍጻሜ ተፋላሚ የነበረው ኢንተር ሚላን በድምር ውጤት 5-2 በመሸነፍ ቦዶ ግሊምት ወደ ቀጣዩ ዙር አልፏል። ይህ የጨዋታ ውጤት ያልተጠበቀ ነበር። ታላቁ ኢንተር ሚላን በትንሹ ቦዶ ግሊምት ከውድድሩ ገና በጊዜ ተሰናበተ። ማክሰኞ ምሽት ወደ 16ቱ ዙር መግባቱን ያረጋገጠው የመጨረሻው ቡድን ኒውካስትል ዩናይትድ ነው። በመጀመሪያው ዙር ጨዋታ በካራባክ ላይ 6 ግቦችን በማዝነብ የሁለተኛው ዙር ጨዋታ ሲጠናቀቅ በድምር 9 ግቦችን ማስቆጠር ችሏል። ረቡዕ ዕለት በተደረጉ ጨዋታዎች ሪያል ማድሪድ ቤኔፊካን 2-1 በድምር ውጤት 3-1 አሸነፈ። በሳንቲያጎ በርናባው በተደረገ በዚህ አስደሳች ጨዋታ ሪያል ማድሪድ በመጀመሪያው ዙር የነበረውን መሪነት አስጠብቆ ወደ ቀጣዩ ዙር ማለፍ ችሏል። ጨዋታው እንደተጀመረ ቤኔፊካ በ14ኛው ደቂቃ ላይ ግብ በማስቆጠር ማድሪድን በማስደንገጥ ጨዋታውን መምራት ችሎ ነበር። ይህም በሜዳቸው ያለው ደጋፊ ከፍተኛ ጫና ውስጥ እንዲገባ አድርጎት ነበር። ሪያል ማድሪድ ለሽንፈት እጁን አልሰጠም። ግብ እንደተቆጠረበት በ2 ደቂቃ ልዩነት በ16ኛው ደቂቃ ላይ ቸዋሚኒ ግሩም ግብ በማስቆጠር ውጤቱን ወደ አቻነት ቀየረው። ይህ ግብ ቡድኑ ወደ ጨዋታው በፍጥነት እንዲመለስ ከፍተኛ አስተዋጽኦ አድርጓል። በ80ኛው ደቂቃ ላይ ቪኒሺየስ ጁኒየር ባስቆጠራት ግብ ማድሪድ 2-1 በሆነ ውጤት አሸነፈ። ይህ ውጤት ማድሪድ በድምር ውጤት 3-1 በሆነ ውጤት ወደ ቀጣይ ዙር እንዲያልፍ አስችሎታል። ማድሪድ በዚህ ጨዋታ ባሳየው የአእምሮ ጥንካሬና ግፊት ውስጥ ሆኖ የመመለስ ብቃት እንደገና የውድድሩ ስጋት መሆኑን አሳይቷል።
በቤርጋሞ በተደረገ ጨዋታ አትላንታ ቦሩሲያ ዶርትመንድን 4-1 በድምር ውጤት 4-3 በሆነ ውጤት ማሸነፍ ችሏል። ይህ ፊልሚያ ለአትላንታ ታሪካዊ ምሽት ሆኗል። ምንም እንኳን በመጀመሪያው ጨዋታ ዶርትመንድ የነበረው መሪነት ቢጠበቅም አትላንታዎች በሜዳቸው ባሳዩት ድንቅ ብቃት ውጤቱን ሙሉ በሙሉ በመቀልበስ ወደ 16ቱ ዙር ማለፍ ችለዋል። አትላንታ ከጨዋታው መጀመሪያ አንስቶ ከፍተኛ ግፊት በመፍጠር የዶርትመንድ የተከላካይ መስመር በተደጋጋሚ ሲፈትኑ ታይተዋል። የቡድኑ የጋራ ጥረትና የሜዳው ድጋፍ ለአትላንታ መነቃቃት ጠቃሚ ሚና ተጫውቷል። በድምር ውጤት 2-0 እየተመሩ የነበሩት አትላንታዎች ባስቆጠራቸው 4 ግቦች የዶርትመንድን የተከላካይ ግንብ ማፍረስ ችለዋል። አትላንታ በድምር ውጤት 4-3 በማሸነፍ ከውድድሩ ውጭ አድርጓቸዋል። ዶርትመንድ የነበረው የመሪነት እድል ተጠቅሞ ወደ ቀጣዩ ዙር ማለፍ ሳይችል ቀርቷል። እጅግ አስገራሚ ውጤት ነው። አትላንታዎች እንደዚህ አይነት መሪነት ቀልብሰው ማለፋቸው የጨዋታውን ውበት ከፍ አድርጎታል። በቱሪን የተካሄደው ጨዋታ በደስታ ተጀምሮ በሐዘን የተጠናቀቀ እጅግ አስገራሚ ክስተቶች የተስተናገዱበት ምሽት ነበር። ዩቬንቱስ በመጀመሪያው ጨዋታ የነበረውን የ3 ጎል ልዩነት ለማጥበብ ያደረገው ጥረት ፍሬ ሊያፈራ ተቃርቦ ነበር። ዩቬንቱስ ጨዋታውን በከፍተኛ ደረጃ ተቆጣጥሮ በመጫወት 3-0 መምራት ችሎ ነበር። ይህ ውጤት በድምር ውጤት 5-5 በማድረጉ ክለቡ የማይቻል የሚመስለውን ተአምር ሊፈጽም ጥቂት ቀርቶት ነበር። ይሁን እንጂ በሁለተኛው አጋማሽ መጀመሪያ በ48ኛው ደቂቃ ኬሊ በቀይ ካርድ ከሜዳ መሰናበቱ የጨዋታውን ሚዛን ቀይሮታል። ይህ ክስተት ዩቬንቱስ በቀሪው ደቂቃ በ10 ተጫዋቾች እንዲጫወት በማስገደድ ለከፍተኛ ጫና አድርጎታል። መደበኛው የጨዋታ ክፍለ ጊዜ በድምር ውጤት 5-5 በመጠናቀቁ ጨዋታው ወደ ተጨማሪ 30 ደቂቃ አመራ። ጋላታሳራይ የሰው ብልጫን በሚገባ በመጠቀም 2 ወሳኝ ግቦችን አስቆጠረ። ጋላታሳራይ ተጨማሪ 2 ግቦችን በማስቆጠር በድምር ውጤት 7-5 በማሸነፍ ወደ ቀጣዩ ዙር ማለፉን ያረጋገጠ። ዩቬንቱስ እስከ መጨረሻው ቢታገልም በቀይ ካርድ ተጫዋች መቀነሱ የድል ጉዞውን አግዶበታል። ፒኤስጂ ከሞናኮ ባደረጉት ፍልሚያ በውጤት የተሞላ ፒኤስጂ በመጀመሪያው ጨዋታ የነበረው የጎል ልዩነት ብልጫ በመጠቀም በድምር ውጤት 5-4 አሸናፊ ሆኖ ወደ ቀጣዩ ዙሩን ማለፉን አረጋግጧል። አርሰናል፣ ባየር ሙኒክ፣ ሊቨርፑል፣ ቶተናም፣ ባርሴሎና፣ ቸልሲ፣ ስፖርቲንግ እና ማንቸስተር ሲቲን በመከተል አትሌቲኮ ማድሪድ፣ ባየር ሊቨርኩሰን፣ ቦዶ ግሊምት፣ ኒውካስል ዩናይትድ፣ ሪያል ማድሪድ፣ አትላንታ፣ ጋላታሳራይ እና ፓሪስ ሴን ጀርመን ወደ ቻምፒየንስ ሊጉ የ16ቱ ዙር ያለፉ ቡድኖች በመሆን የተጠናቀቀ ቢሆንም እጅግ ያልተጠበቀ ውጤት የተመዘገበበት፣ ትልልቅ ቡድኖች የወደቁበት፣ ቢጫና ቀይ ካርድ የበዛበት፣ የጎል ጎርፍ የጎረፈበት የጥሎ ማለፍ ጨዋታዎች ነበሩ። ለመቁጠር የሚታክት ቢጫ ካርድ እና 6 ቀይ ካርድ በተመዘገበበት የጥሎ ማለፍ ጨዋታ በደርሶ መልስ 64 ጎሎች ተቆጥረዋል። ሳይጠበቅ ጁቬንቱስ፣ ዶርትመንድ በተለይ ደግሞ የኢንተር ሚላን ከውድድሩ መሰናበት አስገራሚ ነበር።